አስባችሁታል? የምትኖሩበት ህይወት ውሸት ቢሆን ብላችሁ አስባችሁ ታውቃላችሁ? ለምሳሌ የኦርቶዶክስ እምነት ተከታይ ሆናችሁ ስትጾሙ፣ ስትሰግዱ፣ ሁሉንም ነገር በኦርቶዶክስ እምነት ዶግማው፣ ቀኖናው የሚያዘዘውን ነገር ስታደርጉ ኖራችሁ የኦርቶዶክስ እምነት ወደ ጽድቅ አይመራም፣ እስልምና ነው ትክክለኛው መንገድ ብትባሉ ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? ወይም ደግሞ የእስልምና እምነት ስትከተሉ ኖራችሁ ሰላት ስታደርጉ፣ ጸሎት ስታደርጉ፣ ስትጾሙ፣ ስትሰግዱ ኖራችሁ መጨረሻ ላይ ወደ ህይወት መንገድ የሚመራው የፕሮቴስታንት እምነት ነው፣ ጌታን የተቀበለ ነው፣ ወደ ጽድቅ መንገድ የሚመራ ብትባሉ ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? ወይም ደግሞ የፕሮቴስታንት እምነት ሆናችሁ ጌታን ተቀበል እያላችሁ ስትሰብኩ ሁሉንም ነገር ኢየሱስን ተቀበል፣ ኢየሱስ ብቻ ወደ ህይወት ይመራናል ስትሉ ኖራችሁ እንዲያውም ደግሞ ከሌላ እምነት ለምሳሌ ከኦርቶዶክስ ሊሆን ይችላል ወይም ከሌላ እምነት ወደ ፕሮቴስታንት ገብታችሁ ስብከትን ስታደርጉ በየመንገዱ ስትሰብኩ ኖራችሁ መጨረሻ ላይ የኦርቶዶክስ እምነት ነው ወደ ህይወት መንገድ የሚመራ ቢባል ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? ያ ሁሉ ልፋታችሁ መና ሲሆን የቀየራችሁት ጭራሽ ደግሞ የቀየራችሁበት እምነት ወደ ህይወት መንገድ የሚመራ ሆኖ ብታገኙት ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? ወይም ደግሞ የሰው ልጅ መጨረሻው ከሞት በኋላ ህይወት ባይኖርስ ምን ሊፈጠር እንደሚችል? ይህ ሁሉ ልፋት፣ ይህ ሁሉ መከፋፈል፣ ይህ ሁሉ በሃይማኖት የኔ ሃይማኖት ነው እንዲሚሆን ያላችሁ ሰጣ ገባ ስትገቡ የኖራችሁት ነገር ሁሉም ነገር ውሸት ቢሆን ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? እስኪ የእናንተን ምልከታ በኮሜንት አሳውቁኝ።